ሌላው እጅግ አስከፊ የሆነው ልንላቀቅበት የሚገባን የተለመደ ተረት ሀብትና እምነት አብረው ሊኖሩ አይችሉም፣ መንፈሳዊ ሰዎች ድሆች መሆን አለባቸው የሚል እምነት ነው። ይህ የተሳሳተ አስተሳሰብ ሀብትን ከኃጢአት ጋር የሚያያይዙትን ብዙ አማኞችን ወደ ኋላ አስቀርቷል። ይሁን እንጂ መጽሐፍ ቅዱስ ከአምላክ ጋር ጥልቅ ዝምድና ያላቸውና ታማኝ ሆኖ በጽናት ጠብቀው በኖሩ ሀብታም ሰዎች ምሳሌ የተሞላ ነው። አብርሃምን፣ ኢዮብን፣ ሰለሞንን እንደ ምሳሌ በጥቂቱም ቢሆን ልንወስድ እንችላለን። እነዚህ ሰዎች እያንዳንዳቸው በሀብት ተባርከዋል፣ እንዲሁም እስከ መጨረሻው ታማኝ ሆኖ ኖረዋል። አፈ ታሪኮችን በማጣራትና በማጽዳት የገንዘብ እውነተኛ ተፈጥሮ ስንረዳ ለበለጠ ተልዕኮ የሚያገለግል መሳሪያ ሲሆን እናየዋለን። ገንዘብን ከእግዚአብሔር መሪዎች ጋር ተስማምተን እየኖርን ሌሎችን በመባረክ በጥበብ ልንጠቀምበት እንችላለን። ስለ ገንዘብ ያላችሁን አመለካከት ለመለወጥ ዝግጁ ናችሁ? እምነትን ከመገደብ እንላቀቅና ገንዘብን ለመጠቀም እንደታሰበው መጠቀም እንጀምር። ይህ የእግዚአብሔርን በሕይወታችን ውስጥ ያለውን ዓላማ ለማስፈጸም ጭምር ነው።